ሰው እየተናገሩት ትክክል የኛ ቤዛ ኢየሱስ ክርስቶስ ነው ያለው። ማርያምን አከብራለሁ ብለው ነው የጀመሩ። እንደው ቤዛ እየተባለ በተለምዶ የሚባለውና ይሄ ይለያያል ናቸው። መጽሐፍን መረመሩ አዩ። ሰው ናቸው፣ አንጎል አላቸው፣ ተናገሩ። መንፈስ ቅዱስ ገለጸላቸው። ኢየሱስ ቤዛ ነው አሉ። ምን አባት አረጋቸው? ስለዚህ የኦሮሞ ጳጳስ የተናገሩት አግባብ ነው፣ እንደግፈዋለን። እኛ ኦርቶዶክሶች፣ የአማራ ኦርቶዶክሶች እኔ እደግፈዋል። እኔ ዋሽቻ አልነግርህም። ቤዛ ኢየሱስ ነው። እኔ ክርስቲያን ኦርቶዶክስ ነው። ማርያምን አላንቋሸሹ፣ ማርያምን አልተሳደቡ። ቤዛችን የሞተልን ኢየሱስ ነው ነው ያሉ። እና ምን ያድርጉ? የዋሹ እንዳንተ ማርያም ቤዛ ናት ታማልዳለች ምናምን እንደምትለው ማርያም ተሰቅላለች ብለን እንመን ነው? ለኛ ተሰቀላለች ብለን እንመን? መጽሐፍ ቅዱስ የማይለው ልጁ ያላለው አማኑኤል ያላለው አማኑኤል ብቻ የሰው ልጆች ሁሉ የክርስቲያኖች ሁሉ መመኪያ ኢየሱስ ክርስቶስ ነው። ወደድክም ጠላህም እውነተኛ መንፈስ ቅዱስ ያለው ሰው መጥቶ ሲገልጠው ለመደበቅ መጣጣር አያስፈልግም። ክርስቲያን ከሆንክ ደግፍ። ቤዛችን አልፋና ኦሜጋ የነበረው ያለውና የሚኖረው ኢየሱስ ክርስቶስ ይባላል። እኒህን ሰው ግን ተረባርበህ የመጣባቸው ፖለቲካ አልተናገሩም፣ ዘራቸውን አልጠቀሱም። ቤዛ ነው ኢየሱስ ነው ያሉ። ወደድክም ጠላህም በቋንቋቸው መሰባበር እንደውም ደስ ይላል የሚናገሩት አማርኛ። አላ ቤት እንዲህ አይነት አባት ነው የምፈልግ። እኒህን ባገኝ ይሳለማል።